መጽሐፍ ቅዱስ ላይ ማርቆስ ወንጌል ምዕራፍ 1 ከቁጥር 32 ላይ እንደዚህ የሚል ቃል አለ። በጌታ ስም አነባለሁ። ፀሐይም ገብቶ በመሸ ጊዜ የታመሙትንና አጋንንት ያደረባቸውን ሁሉ ወደ እርሱ አመጡ፣ ከተማይቱም ሁላ በደጅ ተሰብስባ ነበር ይላል። እንደ አንድ ሰው ከተማውን በሙሉ ምን ይላል? ከተማይቱም ሁላ። አይገርምም? የሰውን ብዛት ለመግለጽ ነው። በእርግጥ ግን እንደ አንድ ሰው ይገልጻል። ሰው ምን ያክል ተስገብግቦ እግዚአብሔር በክርስቶስ ውስጥ ያኖረውን ክርስቶስ ደግሞ በሕይወት ኖሮ መግለጥ በጨመረ ጊዜ ከተማው ሁሉ እንደመጣ በኢየሱስ ስም ልመርቃችሁ። በእውነት ጊዜያችሁ ከእናንተ ጋር ታርቆ እግዚአብሔርን የምታገለግሉ በእውነት ለእግዚአብሔር መንግስት ምድር ላይ ለመስፋት እድል የሆናችሁ፣ ዛሬ ግን በተለያየ ሁኔታ እያለፍን ያለን ልመርቃችሁ። ጊዜው ከእናንተ ጋር ታርቆ፣ ዘመኑ ከእናንተ ጋር ታርቆ በኢየሱስ ስም ብዙዎች እናንተን መስማት ይሆንላችሁ። የእውነት እንዴት ደስ ይላል! ዘመኑ ከእናንተ ጋር ይታረቅ። የእግዚአብሔር አደራረግ ከእናንተ ጋር ይታረቅ። እግዚአብሔርን የምታገለግሉ በተለያየ ቸርች እድሜያችሁን ወጣትነታችሁን ለእግዚአብሔር እየሰጣችሁ ያላችሁ በእውነት ዘመኑ በሙሉ ከእናንተ ጋር ይታረቅ። ከዚህ የተነሳ ብዙዎችን ከዓለም ከጨለማ ከበሽታ ከሰይጣን እስራት መናጠቅ ለህይወታችሁ ለዘመናችሁ ለእናንተ ይሁን በኢየሱስ ስም። ብዙዎች ከዚህ የተነሳ ወደ እናንተ ይሰብሰቡ፣ በእናንተ በኩል አምላካቸውን ይወቁ፣ ወደ አምላካቸው ይሰበሰቡ። ተባረኩ። ዘመኑ ከእናንተ ጋር ይታረቅ በኢየሱስ ስም አሜን።